እኔ የሚያሳዝነኝ ጆኒን ለማየት እስከዚህ ሰዓት ቁጭ ማለት አደገኛው ፋይት ሊጀምር ነው። ያዝበለው ነው። ጆኒ ይችላል። አንተ አይተዋል ፊቱ አይበገሬው ጆኒ። እኔ ዛሬስ እንደው እዚህ ነው እንዴ? ፈረንጅ ነው ያሰልጣኝ? የጆኒ አሰልጣኝ ፈረንጅ ነው እንዴ? እኔ መዋል ጠጣ ፈረንጅ ነው እንዴ አሰልጣኝ? ውድዬ እኔ ምን አውቃለሁ? በእናትሽ ያዝበለው ነው። አንተ የጥርሱ ነገር ይለያል እንዴ? የሱ ምን ይመስላል? ተረከዝ እኮ ነው የሚያክለው፣ ግን አደገኛ ሰው። የኔን ጣት ይቺን ጣቴን ውድ ማን ነው የሚሳደበው? ምን አለ? ረፉ አለ ነገር ነው። እስቲ አምንን ቀስ ብለህ ቀስ እናንተ ኧረ ጉድ ፈላ። እኔ ቅድም ግን 9 ሰዓት ስለ የነበረው ታይቶኝ ነው። እኔ ልክ የድብድብ እንዳለቀ ቶሎ ብዬ እጅ ይተኛል። ያዝበለው ሊጀመር ነው። ጆኒ ግን ፊቱ ያስፈራል። ማን የሰደበው ግን? ምን አገለታ እንደዚህ ነው የሚለው? ያፈርጣቸዋል ወስዶ እናቴ። እኔ ከዚህ ሰውዬ ጋር ቀልድ አላውቅም። ጆኒ ጭፍጭፍ ለምን ታስጪ? ይችላል ጆኒ ይችላል። እንቅልፋችን እኮ እንዴት እንደመጣ ጠፋ። ይለቅ አንተ እንዳትወድቅኝ በእንቅልፍ መንገላ ጋደናል ሁላችንም። ለራሱ ጆኒ አንተ ፊቱ ያስፈራል። አንተ የኛ ሀገር ግን በቃ አይገርምህም? የውጭ ሀገር ቦክስ ሬስሊንግ የት ይላል? ቁንጣዋን ስትወሽቅ እኮ በቃ ያት ምን እንደምታክል ስማተኛ ኩሩሩ መቤቴ 8 ሜትር ነው። ግን ምንስ ሜትር ያስፈልገዋል ለሱ? በለኝ አንተ በጣም አጭር ነው። በጣም አጭር ነው። ወይኔ እኔ ግን ዛሬ ሴዶ ጆኒ ሴዶ ሜትር ከሀምሳ ይሆናል ይሄ ልጅ ግን አሬቲ ሴትዮ ሜትር ከሀምሳ ይሆናል። ሰማችሁት? ምን አይነት ሴትዮ ነው? 8 ሜትር ነው በማርያም። እኮ ሜትር ከ60 ምናምን ነኝ። ሜትር ምን ያደርጋል? ተይው አልኩሽ እኮ አንተ በጣም አጭር ነው። አደገኛ እናቴን ግች አጭር ሰው እኮ በጣም ከባድ ነው። ግች ነው ይሄ። ይችላል ግን እኔ ይመቸኛል። እመቤቴ ውጥሬ ሰው ይመቸኝ። ቂጡ ነው እንዴ? ቂጡ እኮ የሴት ቂጥ ያስንቃል። ኧረ ጠቆሩት እነዚህ ሰዎች። አበሻ በምትለው የመጣችው በቀሉ ቀንሽ ደረሰ። በቀሉ አላልኩም እንዴ? ምንድነው ጥርሱ? ኧረ ተው እንዳይደክምህ ሴዶ በማርያም ፈጣል አላለ። እንቅልፍ እኮ ነው ያስፈጠጠው። አንተ ትቀልዳለህ። ኧረ ብብቱ ምንድን ነው? ወይኔ ሴዶዬ ብታሽን ስማ፣ በቆዳ ጫማ መማታት አይቻልም። እሺ ትባባልና አደገኛ ቀሉ
ማን ነው ያሰውዬ? እንትን ይመስላል። ቆይ እዚህ ሊሾካሾ እዚህ ጋር አለ መላጣው ሰውዬ እንዴ! አስፈሪ ነው አንተ። እሱ የጥርሱ ወይኔ ሲያስፈራ! ወይኔ ሲዱ ፈራ መሰለኝ። ፈርቷላ። አይኑ ፈርቷል። ወይኔ እግዚአብሔር ይሁን። እዚህ የኢትዮጵያ ሕዝብ ምላስ ይዞ አረ ወይኔ ሞራል ድብድብ አይሆን ገብታ ይደባደቡለት። ታከዘ ምን ሆኖ ነው? ፈርቷል። እመቤቴን ፈርቷል። ምንድን ነው እነዚህ ደግሞ ማስታወቂያ የሚያስገቡብን? አላስገቡም። ቆይ እንዳይሮጥ ምት ካገኘው ግን የሚቀር ይመስለኛል። ከሳ ስሚ ምት ካገኘው ጆኒ ሴዶ ጆኒን ካገኘው ምት የሚጥለው ይመስለኛል። እኔ ብቻ ዛሬ ሴዶ ይሄ ጆኒ ተሸንፎ አንተ እንደኔ ያለውሽ የዋላ ነገር ሞባይል ደውልበት ነው ያወጡት። ሴዶ አረ ይሄ ነገር ምንድን ነው? ወይኔ ሴዶ ግን እግዚአብሔር እኩል ቢወጡ አይሻል እንዴ? አቡሌን መሰለኝ ዛሬ ምን ወይኔ ፈርቷል ፊቱ አቡሌ። ይህ ነገር መሸፈን አይችልም እንደ የጥርሱ ነገር ተለቀበት መሰለኝ የጥርሱ ነገር። ቆይ እስቲ በእናትሽ ወይኔ ፊቱ ከስቷል። ማርያምን ሴዶ እና ስፖርቱ ነው ቦርጩ ግን አልቀነሰም። ወይኔ ጉዳችን ፈላ። እኔ ስፈራውለት ይሄው ፊቱ የሆነ የመጥፎ ሰው ፊት ነው ያለው። ግን አይፈራም። ይሄ ጆኒ አይፈራም እንዴ? እግርህን ሰብራለሁ መድኃኒዓለምን ብሎት። ወይኔ ኧረ ይቅር ይበለው እንዳይሰብረው በእናትህ መድኃኒዓለምን አለ። ኧረ መድኃኒዓለም ይቅር ይበልህ። ተው ይቅርብህ። ለዛ ይሆናል የፈራው። አንተ ያ እኮ ዝም ብሎ መላፋት ነው የሚያውቀው። ይመስለኛል። እኔም እንደዛ ነው ይመስለኝ። ምን አለ ሴዶ ስትራይክ አርጎ ከንትን ካለው በምት ከሆነ ሴዶ ይጥለዋል ጆኒን። ጆኒ ደግሞ መሬት ላይ ከጣለው ቅርጻቸው ግን አያስቅም። እንዲህ ብሎ ቂጡን እንዲህ ያለቂ ነገር ሆኗል። ወይኔ ተጀመረ ወዳጆች፣ ተጀመረ። ማርያምን እግዚአብሔርን የሁሉ ሰዓት ቁጭ ያለ ይህንን ለማየት እኮ ነው። እኛ ኦልሬዲ 9 ሰዓት ሊሆን ፋችሁን ለጠፋ እኮ ሴዶ ፈርቷል። ማርያም እግዚአብሔር ይርዳ። እኔ እንደው ሴዶ ያሸንፍ እንደው ለህዝቡ ምላስ ሲል ህዝበለው። ይሄ ግች እኮ ነው። ወይኔ ዘር ወይኔ አንተ ኢንዶሚ አረገው በጌታ ስም። ይሄ ግች የሆነ ልጅ ወይኔ ጉዲ! ወይኔ ሴዶ ባንድ ያልወጣበትም። ወይኔ አንተ ጎበዝ ተደበ ገልብጦ በቂጥ። ወይኔ ይሄ ጆኒ ወይኔ በእናትህ እጁን እንዳይዘው እጁን ሊይዘው ነው። ይህ ምን አይነት ግች ነው? በቃ አስገባው። ኧረ እጁን ወይኔ ሰበረው። ወይኔ ኧረ እጁን ያዘው። ሊሰብረው ነው እኮ። አንተ ምን ትርጉም ነው? እስቲ ዞር በል አንተ ደግሞ ዳኛው። አልተመቸውም። እንዴ ሊጋመንት ምናምን እኮ እንትን ይልበታል። ኧረ እጁን ይዞታል። ወይኔ ሰበረው ውድዬ። ወይኔ ጎበዝ ሴዶ ማርያምን። ኧረ እንዳይሰብረው በእናትህ። አንተ በጣም ጎበዝ ነው ግን
አረ እናንተ በስመ አብ ወወልድ ወመንፈስ ቅዱስ እንዴ! ወይኔ ጆኒ፣ ወይኔ ወይኔ አረ አሁንም ያዘው እጁን። እኔ ነገር አላማረኝም። ወይኔ ሰበረው፣ ወይኔ ሰበረው፣ ወይኔ ሰበረው፣ ወይኔ። አረ አለቀ አለቀ። ወይኔ እንኳን አልሰበረው፣ እንኳን አለቀ። ማይ ጋድ በስመ አብ ወወልድ ወመንፈስ ቅዱስ አለቀ። አረ እንኳን አለቀ። ማይ ጋድ እንዴ! በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ። እናንተ እንደ እጁን ሊቀነጥሰው ነበር። በኢየሱስ በስመ አብ ወወልድ። አንተ ይሄ ጆኒ ምን አይነት ግች ነው? በስመ አብ ወወልድ ወመንፈስ ቅዱስ አሳዘነኝ። አንተ እንዲህ ቢዞር አስበው ሊቀነጥሳል እኮ እጁ እኮ ብታለቅሽ አይደለም። እኔ አሳዘነኝ። ጂጂ አንተ የእርጉም ነው። ከባድ ነው ወዳጆች። መቤቴን ለዚህ ደቂቃ ነው ሁሉ ሳትቆይ ቆይ ማርያምን እዩት። ቆይ ጋይስ ወይኔ በኢየሱስ ቆይ ስትሪፕ ላይ ከመጣ ታዩታላችሁ። ኧረ መድኃኒዓለም እንዴ! የምሩን ሊቀነጥሰው ነው እንዴ? አንተ በጣም እርጉም ነው ማለት ነው። አነቀኝ እኮ እኔ ራሱ ድምፅ የራሱ አነቀኝ እኮ እንዴ! ላይቭ እያየን ኧረ ያስፈራ። አስባለሁ ይሄ እጁ ቢሰነጠቅ ቢቀነጠስ እኮ በቃ እንዲህ እንትን ይላል። ማርያም ጎበዝ ነው ሴዶ መቋቋሙ ራሱ ትንሽ ቢቆይ ግን ማለት ነው ይቀነጥሰዋል። ኧረ እንኳን ተሸነፈ። ምንድን ነው ድብድቡ? ጸብ ተነሳ መሰለኝ። ለምንድን ነው እናንተ? ወይኔ በማምላክ ለምንድን ነው የሚደባደቡት? ያው የሴዶ ደጋፊ እና እንትና ደጋፊ ሌላ የለም። በቃ አለቀ። ሬብስ እኔ ብሞት አልደባደብም። ምን ሆኖ ነው ጆኒ ቁጭ አሉ? ደከመ እዚህ ጋር መቶታል ነገር መሰለኝ። ሴዶ በክርኑ ተሰነጠቀ። ታዲያ ፉታንቾቹን አያቸው ሲስገባ ውጡ። 3 ደቂቃ ከ7 ሰከንድ ኢንዶሚ ያረጋው ግንቢያውን መጥቶ ወይኔ ፈርጧል። ሲጀመር ሲገባም ሴዶ ኧረ ይሄ ጆኒ ግች ነው ግች እንደ አንቺ ለብር ግች ክር ያለ ግች እመቤቴን ሊቀነጥሰው ነበር እጁን እንዲያዞሩ እኮ ይሄ እኮ እንዲህ ወደኋላ ዞሮ እንደዚህ ጆኒ ጁጁትሱ አስከበረ ራሱን። ይሁት እጁ እንዴት እንደያዘው ይሁት ወይኔ ይዞራል እኮ በኢየሱስ ክርስቶስ ስም እንዴ! ሊቀነጥሰው ነበረ። ዳኛውን ያስቆመው ይሻላል። ኧረ እናቴ ዚስ ጋይዝ በጣም ኦ ማይ ጋድ ግች ሆነ። እስቲ ግች ዋት አሹና ጌች ግን ማለት ነው ይሄ ሁሉ ጊዜ ወትውታው እንደዚህ ሊያስቀጠቅጡት ይኸው ኢንዶሚ ያደረገው እንዴ! ኢሚዲየትሊ እኮ ነው ሉክ ይዩት። ይህ በጣም አደገኛ ነው። እንደተጀመረ መሬት ላይ ያልጣለው ሴዶ ተዘናጋ። ታውቂያለሽ እዚህ ጋር መውደቅ አልነበረበትም። በሆነ መንገድ ፈርቷል። ሲጀመር ጆኒ ሴዶ ፈርቷል። አይሹ አለውና ወዲያው እኮ ነው የጣለው። ዘለለበታ። ይኸውልህ ግች የሆነ ልጅ እናቱን ቆይ ዝም በል ቆይ። ሶስት ሳምንት ነው ትሬን ያደረኩት እያለ ነው። እስቲ ልብ ካለው ቫኬሽን ላይ ነበርኩ።
ግች ግን እኔ እወደዋለሁ። ሻራውቱ ጆኒ እናቴን ማርያምን ይችላል። እኔ ጆኒ ሲጀምር እናት ይዝ ብያለሁ። አለው ባይ መቶ ይሞክረኝ ብላለች። እንግዲህ ደስ አለሻ? የፈለግሽው ደረሰልሽ። አለው ባይ መቶ ይሞክረኝ። ቀጣይ ማንም ከኔ ጋር መደባደብ ፈልግ። እኔ ወድጄዋለሁ። ሲጀምር መጀመሪያ አንቆታል እኮ እዚህ ጋር እኮ ይዞት ነበረ እንደሆነ ነገር አመለጠው። በቂጡን ይቋጣው። ቂጡን ሲሸመቀቅ በቃ አልኩሽ። ቂጡን ከቆለፈ ነው ጀለስ። ለማንኛውም ይሄን ነበረ ስንጠብቅ የነበረው። እኔ ሲጀመር የጆኒ ደጋፊ ነበርኩ። ጆኒ ይችላል። ቀጣይ አመትም ጆኒ ይበለዋል። ቻው